አብዛኛው ሰው አይገነዘበውም። ነገር ግን አእምሮ ስለ ዋጋና ስለ ስኬት ትልቅ ውሸት እየዋሸ ነው። ይህንን እውነት ለመስማት ዝግጁ ነን? ይህን ከሰማ በኋላ ሕይወት ይቀየራል። የስነ ልቦና ሳይንስ ይህን የራስን ዋጋ መሸርሸር ይለዋል። አንዴ ይህን የስነ ልቦና ጥለት ከተረዳ ለምን እንደምትሰራቸው የምታውቃቸው ግን መተው የምትቸገራቸው ድርጊቶች ምንጭ ይገባል። የምታደርጋቸው ልማዶች፣ በራስ ላይ ያለ እምነትና በሰዎች ዘንድ ያለ ክብር ሁሉም በዚህ የስነ ልቦና አሰራር የተሳሰሩ ናቸው። ግን ነገሩ ከዚህም የከፋ ነው። አብዛኛው ሰው እዚህ ጋር ያቆማል እና ያ ደግሞ ትልቁ ስህተታቸው ነው። የስነ ልቦና ሳይንስ እንደሚለው ሰዎች ችላ የሚሉ ስራ በዝቶባቸው አይደለም። ችላ የሚሉ ምንም አይነት ዋጋ እንደሌለ ስለሚያውቁ ነው። ይህ የሚያም ነገር ነው፣ ግን ደግሞም እውነት ነው። አእምሮ እሱን ካላስገድደው በስተቀር ሁልጊዜ ከእድገት ይልቅ ምቾትን ይመርጣል። አንተ ሳታውቀው በየቀኑ የምታደርጋቸው ልማዶች በራስ ላይ የምትገነባውን ክብር እንደ ምስጥ እየበሉት ሊሆን ይችላል። ዛሬ የምናያቸው 5ቱ ልማዶች በሰዎች ዘንድ ብቻ ሳይሆን በራስ ፊትም ዋጋን እየቀነሱ ያሉ ናቸው። እነዚህን ልማዶች ከህይወት ካላስወገድ የትኛውንም ስራ ብትሰራ ውጤታማ መሆን አትችልም። ይህንን ቪዲዮ እስከ መጨረሻው ተከታተል፣ ምክንያቱም የመጨረሻው ልማድ የአብዛኛውን ወጣት ወንድ አቅም የነሳው ነው። ልማድ 1፣ ሌሎችን ለማስደሰት መሮጥ። ሌሎችን ሰዎች ላይ ለማስከፋት ብለህ ያለ አቅም ቃል የምትገባ ከሆነ የራስን ድንበር እየሰበርክ ነው። አንድ ወንድ ለሁሉም ሰው እሺ ሲል ለራሱ ግቦች ግን አይሆንም እያለ ነው። ሰዎች የሚያከብሩት አቅም ያለውን ወንድ ብቻ ሳይሆን አቋም ያለውን ወንድ ነው። አይሆንም ማለትን ተለማመድ። መጀመሪያ ለራስ ቅድሚያ ስጥ። ሰዎች አንተን እንደ አገልጋይ ሳይሆን እንደ መሪ እንዲመለከቱ ከፈለግ ድንበርን አሳያቸው። ልማድ 2፣ የችግሮች ሁሉ ምንጭ ውጫዊ ዓለም ነው ብሎ ማሰብ። ስለ መስሪያ ቤት አለቃ፣ ስለ መንግስት ወይም ስለ ቤተሰብ ማማረር ዋጋን ወደ ዜሮ ያወርደዋል። ማማረር የደካማነት መገለጫ ነው። አንተ ችግር ፈቺ እንጂ የችግር ተጠቂ መሆን የለብህም። የሰበብ ክምርን አቁም። በምትኩ ይህንን ችግር እንዴት ፈታዋለሁ ብለህ ጠይቅ። ኃላፊነት ስትወስድ የወንድነት ዋጋ ወዲያውኑ ይጨምራል። ልማድ 3፣ የርካሽ ደስታ ሱስ። ጊዜህን በማህበራዊ ሚዲያ ማሳለፍ፣ የወሲብ ፊልሞችን መመልከት ወይም ሱስ የሚያስይዝ ጨዋታ ውስጥ መዘፈቅ የአእምሮን ጉልበት ይጨርሰዋል። እነዚህ ነገሮች ዋጋ የሌለው ጊዜያዊ ደስታ ናቸው። ማህበራዊ ሚዲያዎችን ቀንስ። በምትኩ በሰውነት ላይ፣ በእውቀት ላይ ወይም በስራ ላይ ኢንቨስት አድርግ። እውነተኛ ደስታ የሚመጣው ከድካም በኋላ ከሚመጣ ስኬት ነው። ልማድ 4፣ ቃልን አለመጠበቅ። የወንድ ዋጋው በቃሉ ነው። ዛሬ የገባኸውን ቃል ነገ የማትፈጽም ከሆነ ለራስ ያለ ክብር ይወድቃል። ሰዎች እንደማይታመን ሰው ይቆጥረዋል። ቃል አትግባ። የምትገባውን ቃል እስከ መጨረሻው አክብር። አቅም የማይፈቅደውን ቃል ከመግባት ዝምታ ይሻላል። ቃሉ የተከበረ ወንድ ክብሩ የተጠበቀ ነው። ልማድ 5፣ ከመጠን በላይ ማውራት። ብዙ የሚያወራ ሰው ትኩረት ይፈልጋል። ጥቂት የሚናገር ግን ቦታ አለው። አብዛኛው ህይወታችን በምንናገረው ሳይሆን በምንሰማውና በምናስበው ነው የሚቃኘው። ማዳመጥን ተማር። ስትናገርም መረጃ ሰጪ ወይም አስተማሪ የሆነ ነገር ብቻ ተናገር። ዝምታ የጥበብ ምንጭ ነው። እነዚህ 5 ልማዶች ህይወት ላይ ከቆዩ የወንድነት ዋጋን እያሳጡ ነው። መለወጥ ቀላል አይደለም፣ ግን ይቻላል። ዛሬውኑ አንድ ልማድ መርጠህ በስርዓት መተካት ጀምር። ዋጋ ያለው ከውጭ ሳይሆን ውስጥ ባለው የአቋም ጥንካሬ ነው። ይህ መልእክት ጠቃሚ ሆኖ ካገኘው የወንድነት ልክን ሰብስክራይብ በማድረግ የቤተሰባችን አባል ነው። ቪዲዮውን ላይክ አድርግ። እንዲሁም ከእነዚህ 5 ልማዶች ውስጥ አንተን በጣም እየጎዳ ያለው የትኛው ነው? በኮሜንት ላይ እንወያይ። እስከነገናኝ ጠንካራና አቋም ያለው ወንድ ሁን። መልካም ጊዜ።